ዛሬ ቅድም በጀመርነው በሌላ ትምህርት ስለ አራቱ ጥያቄዎች አይተናል። በአራቱ ጥያቄዎች ሁለተኛው የሆነው ደግሞ ማንን ወይ ደግሞ ለማን ነው የምንናገረው ወይ ደግሞ ወንጌል የምንሰብከው የሚል ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 28 ላይ ሴቲቱም እንስራዋን ትታ ወደ ከተማ ሄደች ለሰዎችም ብሎ ያቆማል። በተለይ ወንጌልን ለማን እንሰብካለን የሚለውን ስንመለከት አንዱ እንግዲህ እንስራዋን ትታ ከዛ በኋላ ለሰዎችም ኑ ብላ እንደተናገረች እናያለን። ስለዚህ ወንጌልን ለማን እናገራለን? አንደኛ ለሰዎች። ለምሳሌ ሰዎች ስንል ምናልባት ዛሬ እነማን ናቸው? ያቺ ሴት የሄደችው ወደምታውቀው ሰዎች ነው። ለምሳሌ ወደምታውቀው ከተማ ነው የሄደችው፣ ወደ ከተማዋ ነው የሄደችው። ወደ ከተማ ሄደች። ከዛ በኋላ ለሰዎችም ኑ ያደረገውትን ሁሉ የነገረኝን እዩ ብላ እንደተናገረች እናያለን። ለምሳሌ እኛ ዛሬ ምናልባት ለ5 ሰዎች መናገር እንችላለን ወንጌልን። ምናልባት ቤተሰቦቻችን፣ ጓደኞቻችን በጣም የቅርብ የሆኑ ሰዎች ማለት ነው። ለቤተሰቦቻችን ወንጌል መናገር እንችላለን። ለጓደኞቻችን መናገር እንችላለን። ሌላ ደግሞ ምናልባት አብረን ስራ ቦታ ሰራተኞች ስራ ቦታዎቻችን ላይ ያሉ ጓደኞቻችን መናገር እንችላለን። እሱም ብቻ አይደለም፣ ምናልባት ደግሞ ለማይፈልጉን ለማይወዱን ለጠላቶቻችንም ወንጌል መናገር እንችላለን። ወንጌልን መናገር እንችላለን። የት እንናገራለን? በተለይ ቦታዎችን በተመለከተ የምንኖርበት አካባቢ፣ ከተማ፣ ምናልባት ስራ ቦታ ወይ ደግሞ አብረን ለቡና የምንጠጣበት ቦታዎች ሊሆን ይችላል። አብረን ምንሰራበት ቦታዎች ሊሆን ይችላል። ስለዚህ እነዚህ ሰዎች የክርስቶስ ወንጌል ያስፈልጋቸዋል። ወንጌልን ለመስበክ በጣም የተለየ ቦታ የተለየ ጉዞ ማድረግ ሳያስፈልግ በጣም የቅርብ ሰዎች ለሆኑት መናገር እንችላለን።